በጣም የሚዋደዱ ፍቅረኛሞች ሊጋቡ ጥቂት ወራት ሲቀራቸው ልጅት ቆዳዋ መበላሸት ጀመረ። በዚህም በመሸማቀቅ ፊቷን መሸፈን ፍቅረኛዋ ፊትም መደበቅ ጀመረች። በመጨረሻም ቀሪ ህይወቴን መልከጥፉና አስጠሊታውኝ መኖር ግድ ሆኗል። ከእንግዲህ ላንተ የምገባ ሴት አይደለሁም፣ ሌላ ቆንጆ ሴት ፈልግና አግባ ብላ ለልጁ ጻፈችለት። ከጥቂት ቀናት በኋላ እንዲህ የሚል ደብዳቤ ደረሳት። ማፈር ያለበት ሰው ካለ እኔ ነኝ ማፈር ያለብኝ። አይኔን በደረሰብኝ የመኪና አደጋ ምክንያት አጥቻለሁ። ከእንግዲህ ማየት እንደማልችል ዶክተር ነግሮኛል። እንዲሁኝ የምታገቢኝ ከሆነ እኔ አንቺን ለማግባት ዝግጁ ነኝ አላት። ወዲያው ተጋቡ። ልጅ ፈጽሞ ማየት አይችልም ነበር። ለአመታት በፍቅር በደስታ በመተሳሰብ ኖሩ። እሷ የአይኑ ብርሃን ሆና እየመራችው ፍቅራቸው ፈክቶ በሐሴት መኖር ቀጠሉ። ከብዙ ዓመት ቆይታ በኋላ ሴቲቷ በጠና ታመመች። በጨለማ ትቼው ልሞት ነው ካለኔ ማን አለው ያለች ትጨነቅ ጀመር። ሞት አይቀርምና ወደማይቀርበት ዓለም ሄደች። ሚስቱ የሞተችበት ዕለት ሰውየው አይኑን ገልጦ ማየት ጀመረ። ሰው ሁሉ እንዴት አለ። አይነ ስውር አልነበርኩም፣ የተበላሸው ፊቴን አየብኝ ብለ እንዳትሳቀቅ ብዬ ነው አይነ ስውር መስዬ ኖርኩት አለ። የምንወደውን ላለማጣት አይተን እንዳላየን ሰምተን እንዳልሰማን የምንሆንባቸው ብዙ አጋጣሚዎች ይኖራሉ። እስከ እንከናችን ሳይጠየፉን ከኛ ጋር የሚኖሩትን ያድለን። ብሩክዚቲ ነኝ። ቸር ቆዩልኝ።